ስትሪም ያርድ እንዴት አድርገን ገስት ላይ ማስገባት እንችላለን? እንዴት ቲክቶክ እንዴት ነው በገስት ዲስከስ እያደረግን ሰዓታችንን የምናስቆጥረው የሚለውን ዛሬ እናያለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እዚህ ጋር ጉግል ላይ እንገባና ጉግል ሰርች ባሩ ላይ ስትሪም ያርድ ብለን እንጽፋለን። በእንግሊዝኛ ስትሪም ያርድ ብላችሁ መጻፉን ትልካላችሁ ደግሞ ይችኛይቱን ነክታችሁ በድምጻችሁ ስትሪም ያርድ ስትሉ እንደዚህ ያመጣላችኋል። ከዛ እዚህ ጋር ሎግኢን የምትለዋን እንጫናለን ማለት ነው። የሁላችንም ያው ሊለያይ ይችላል እንደ ስልካችን። የኔ እንደዚህ ነው የመጣው። ትንሽ ስለሚያልቅ ስልኬ ያው ታገሴ ማለት ነው። እንደዚህ ያመጣልናል። የእናንተ እንደዚህ ብቻ በፕላስ ምልክት ይሄ በፕላስ ሊመጣ ይችላል። እኔ ግን በፊት በነገራችን ላይ ይህን ቪዲዮ የሰራሁት መሲና ብሬክስ ሳውዲ በነበሩ ሰዓት ድራማ በሚሰሩ ሰዓት ማለት ነው። በዛን ሰዓት ለመወያያ ይሆነናል ብለን የጻፍነው ርዕስ ነበረ ማለት ነው። እና እንደዚህ ይመጣላችኋል። እናንተ የራሳችሁን ርዕስ ለመምረጥ አሁን የዚህ ጋር ሙከራ ብዬ ነው እንትን ያልኩት። እዚህ ጋር ሙከራ 2 ያልነውን እዚህ ጋር እቺን ኤዲት የምትለዋን ነክተን ማስተካከል እንችላለን። አሁን እዚህ ጋርም ያለውን ኤዲት ብለን ማስተካከል እንችላለን ማለት ነው። አሁን እዚህ ጋር እንደዚህ ይመጣልናል። እዚህ ጋር አሁን ላስተካክለው ማለት ነው። ሎሚ ፋሚሊ ልበለው እዚህ ጋር ሎሚ ፋሚሊ ልበለው። ሎሚ ፋሚሊ ከዛም በኋላ ሴቭ ለዋለሁ ማለት ነው። ኦኬ እንደዚህ እንትን ካልን በኋላ ይሄን ሌላኛውን ሙከራ የሚለውንም መቀየር እንችላለን በራሳችን። ከዛ አማራጭ ይሰጠናል። በዩቲዩብ ነው ወይ በቲክቶክ በፌስቡክ ብሎ አማራጭ ይሰጠናል። እኛ ግን በዩቲዩብ እንለዋለን ማለት ነው። እንደዚህ ያመጣልናል። እዚህ ጋር አለው ዚስ ታይም ይለናል። ኦኬ እንለዋለን። ትራይ አገን እኔ እንትን ስላልኩኝ እንደዚህ ይመጣልናል። ክሮም ኦኬ እዚህ ጋር ፊት ለፊት ላይ ያለው የዛን ሰዓት እኔ መሪም ብዬ ነበር የገባሁት። አሁን ኖቫ ልበለው ማለት ነው። ስለቀየርኩት ስሜን ኖቫ ልበለው። ኦኬ ሆስት ያኔ ከላይ የሚቀመጥ ነው። ይሄ ሆስቱ ላይ የሚቀመጥ ማለት ነው። እዛ ሊንኩን እንጫናለን። ያለውን ሊንክ እዛ ቀጥታ እንደዚህ ያስገባናል ማለት ነው። ከዛ ሚውት ማድረግ ስንፈልግ ያው እዚህ ጋር ሚውት አለ። እዚህ ጋር እኔ አሁን እስከምገባ ሁሉንም ሚውት አድርጌዋለሁኝ። ከዛም በኋላ ምንድነው የምናደርገው? ሊንክ ጎ ላይቭ ሁሉን ነገር ካስተካከልን በኋላ እዚህ ጋር እናደርጋለን። አሁን እዚህ ጋር ኖቫ ብያለሁኝ አይደለ? ኢንቫይት የምናደርጋቸውን ሰዎች እዚህ ጋር እንላለን ማለት ነው። ኦኬ አያችሁት? ይችን ምን እናደርጋለን? እዚህ ላይ ኢንቫይት የምትለዋን ነክተን ይችን ሊንክ ኮፒ አድርገን እንይዛታለን ማለት ነው። ኦኬ ኮፒ አድርገን ይዘናታል። ከዛ ከዚህ እንመለሳለን። አሁን እንደዛ አድርገን ኮፒ አድርገን እንትን ካልን በኋላ እዚህ ጋር ፔስት እናደርጋታለን ማለት ነው ሊንኳን። አትፍረዱብኝ ስልኬ ስለሚያልግ ነው የሚያቆየኝ። አያችኋት? እዚህ ጋር ይችን ሼር እናደርጋታለን። ኦኬ እዚህ ጋር ያለችዋን እንደዚህ እንነካትና አሁን ላይቭ ስላልገባው በቀዩ አስቀምጦታል። ዩቲዩብ ላይ ላይቭ እስከምገባ ድረስ ማለት ነው። እንደዚህ በቀዩ ነው ያስገባው። ጎ አላልኩኝም። ከዛም በኋላ እናደርጋለን ጎ እንላለን ማለት ነው። ይችን ነካትና አሁን የመግባት አልፈልግም፣ ግን ይችን ስንነካት ቀጥታ ዩቲዩብ ላይቭ ላይ ያስገባናል ማለት ነው።
ከዛም በኋላ ዩቱብ ላይ ይሄ በዚች ሊንኳ ፊት ለፊት ላይ ስክሪን ላይ ትቀመጥልናለች፣ ኮሜንት ፒን ላይ ትቀመጥልናለች። ያችን እየነካ ሰው ይመጣል ማለት ነው። ካልሆነም ደግሞ ፊት ለፊት ላይ ማድረግ ካልፈለግን አንዳንድ ባለጌ ስላለ ቶሎ ብሎ በዛ ሊንክ ገብቶ ያልሆኑ ዩቱብ የማይፈቅዳቸውን ነገሮች አሳይቶብን እንዳይወርድ ምን እናደርጋለን? በዋትስአፕ ለዛ ሰው በሜሴንጀር የሚሆን በምንም ይሁን ይችን ሊንክ ይዘን ለዛ ሰው በምንፈልግበት በኢሞም ይሁን በዋትስአፕ እንልክለታለን ማለት ነው። ይችን እየተጫነ ይመጣል። እዚህ ጋር አክሰፕት ብለን እንደ ቲክቶክ እናስገባዋለን ማለት ነው ገስት ላይ። ከዛ እንደዚህ አድርገን መወያየትም እንችላለን። እንደገና ደግሞ ከዚህ በመቀጠል ደግሞ ቅድሚያ መግቢያ እንዴት ማስገባት እንዳለብን አሳያችኋለሁኝ። መግቢያም ሰርተን በስርዓቱ 5 ደቂቃም ሆነ 10 ደቂቃም የ3 ደቂቃም መጀመሪያ ሰው ሲገባ ዩቱባችን ላይ መጀመሪያ ሊታይ የምንፈልገውን ነገር ከመግባታችን በፊት አዘጋጅተን አስቀምጠን ከዛ እንትን ማለት እንችላለን ማለት ነው። እሱን ደግሞ በኮሜንት አሳውቁኝ እሰራላችኋለሁኝ። ያው እዚሽ ጋር ጎ ላይቭ ላለ ማለት ደግሞ እኔ መግቢያት ሰዓቴ ስላልሆነ እና አሁን ለመግባት ፕሮግራሜ ስላልሆነ ጎ ላይቭ አልለውም። ግን ይሄን ጎ ላይቭ ካልነው በኋላ ያስገባናል ማለት ነው። ቀጥታ ነው የሚያስገባን ወደ ላይቭ ዩቱብ ላይቭ ላይ። ይህን ፕሮግራማችንን ቶፒኩ ስለምን እንደምናወራ ያለውን ነገር እንትን ማለት እንችላለን ማለት ነው። መጻፍ እንችላለን። አሁን እዚህ ጋር ሙከራ ያልኩትን እናንተ የራሳችሁን ርዕስ መስጠት ትችላላችሁ ማለት ነው። በምን አይነት ቶፒክ ነው ዛሬ የምንመጣው ብላችሁ ያቀዳችሁትን ርዕስ መስጠት ትችላላችሁ ማለት ነው። እንዳላበዛባችሁ ለዛሬ እዚህ ላይ ያበቃል። የምፈልጉትን ጥያቄ ኮሜንት ላይ ያስቀምጡልኝ፣ እንወያይበታለን ማለት ነው። መልሼ የምፈልጉትን እሰራላችኋለሁ። በተረፈ ከኔ ያልገባችሁን ሰርች አድርጋችሁ ስትሪም ብላችሁ የበለጠ በኮምፒውተር የሚያስተምሩ ልጆች ስላሉ ከነሱም መረዳት ትችላላችሁ።